ሰው ልትሸውጂ እንደምትሸውጂ ማሰብ የለብሽም አሸውጂንም የሆነ ነገር ያደረግሽበት ነገር አለ ያንን ያደረግሽበትን ነገር በቀጥታ ንገሪውና ይቅርታ ካደረገልሽ ይቅርታ አደረገልሽ ካላደረገልሽ እንኳን በጣም መጥፎና ክፉ ሴት እንደሆንሽ ማወቅ አለበት አብርሽ እኮ እንደዚህ ወደ ጤናው እንዲመለስ አይጥና ድመት ተጫውቶ ነው እኮ አይደለ ወደ ጤንነቱ የተመለሰው ምንም ቢሆን ደግሞ አብርሽ ሊገባህና ልታውቅ የሚገባው ነገር አንድ እውነት እንደዚህ ስትሆንልህ የነበረችን ሴት እንደዚህ ስታደርግልህ የነበረችው በዋነኛ ምክንያት ደግሞ ዛሬ ወደ ጤንነት እንድትመለስ ምክንያት የሆነች ሴትን አንቺስ የት ነው የወሰድሽኝ የት ነበር ያቆየሽኝ ልትላት አይገባም እንደውም ልታመሰግናት ነው የሚገባው አብርሽ ረጅም ጊዜ አንተ ጋር የቆየ ስጦታዋን አውልቃ ሰዓቱን አውልቃ እንጂ ይሄ ነገር አያስፈልግም ስጦታ ተብላ ተሰጣ እኔ በጣም ነው የምገርመው ሄርሚ ቀለበቷን አውልቀው ሰጣዋት ያ ሁሉ ምንም አይመስላትም ነበር ያ ሁሉ ካንተ አይበልጥባትም ነበር ለአንተ ብዙ ዋጋ ከፍላለችና እንደዚች አይነትን ሴት ከነሩታ ጋር ደምረሃት አብርሽ ደግሞ ስጦታ የሚሰጥህን ሳይሆን መምረጥ ያለብህ የሚያከብርህን ቤተሰብህን የሚወድ በቃ ለአንተ ክብር የሚጠነቀቅልህን ሰው ነው መምረጥ ያለብህ ልጃችንን በጋራ እናሳድግ እንዳለችው አብራችሁ አታሳድጉ ሩታ ጥሩ ነገር የላትም ጥሩ ነገር ቢኖራ ከዚህ በፊት የነበሩትን እድሎቿን ተጠቅማ አንተን የራሷ ታደርግ ነበር ሄርሚን ለይታው ሄርሚን ተበቀላ የበላይ ሆና መርጦኛል ሁሌ ሳይመርጣት ጤነኛ ሳይሆን ጤነኛ ነው እያለች እሷን ሳይመርጣት ሳይፈልጋ ከሷ ጋር መኖር ሳይመርጥ በፍቅር ሳታሸንፈው በተንኮል በሴራ የራሷ አርጋ እንድታስቀምጠው ነበር ያደረከው ነገር እያንዳንዱ ነገር ተናግረ አንተ ለቤተሰቡ ማትጠቅም ለወንድም አቅም ጉልበት ይሁን ብርታት ማለት መጥፎ ነገር ውስጥ በገባ ሰዓት እማትሆን ለገንዘብ የምትገዛ ወንድም ሆነህን ማወቅ አለበት አብርሽን አደንዝዘህ አፍዝዘህ አስቀመከው ከዛ የሱን ንብረት ማንቀሳቀስ ጀመርክ ስራውንም መኪናውንም መንዳት ጀመርክ አሁን እሺ ወደ ጤንነቱ ሲመለስ መኪናውን ወሰደብህ እንዲህ ነው ህይወትም እንደዚህ ነች መኪናውን ወሰደብህ እሺ አሁን ምን ልትነዳ ነው የሰው ወርቅ አያደምቅ የሚባለው እዚህሽም ብትሆን ደግሞ አንተ ከተደረገብህ ይልቅ የተደረገልህ ይበልጣል ብዬ ነው ማስበው ምክንያቱም አንተ ወደ ኋላ ለመጎተት ለመጣል ያንተን ነገር ለማበላሸት የሚተጉ ሰዎች ቢኖሩ ፈልጋለህ እውነት ነች ብዘገይ መውጣቱ አይቀርም ያ ግን ያም ቢሆን ደግሞ ሄርሚ ስም ያጠፋችሁትን የሄርሚን ነገር ያበላሻችሁባትን እያንዳንዱን ነገር ይሄን ነገር አድርገንሻል ያለ ስምሽ ሰተንሻል በቃ ሁሉንም ነገር ያደረግነው አንቺን ለማናደድ ነውና ይሄ ማናደዳችን ደግሞ ክፋታችን መጥፎነታችን ገብቶን ነው ብላችሁ ይቅርታ እንድትጠይቋት አብርሽ ግን እንደዚህ የሆነበት ምክንያት ሁሉም ሰው ማወቅ አለበት አይደለም ብዙዬ እኛ ራሱ አብርሽ በምን ምክንያት እንደዚህ እንዳደረጋችሁት እንዳፈዘዛችሁት እንዳደነዛችሁት ማወቅ እንፈልጋለን ሰላም ቤተሰቦች እንደምን ሰነበታችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ እናንተም በያላችሁበት ደህና ሆኑልኝ ዛሬም እንግዲህ በአብርሽ ጉዳይ ወደ እናንተ መጥቻለሁ ትንሽ ጠፍቻለሁ ያው አልተመቸኝም ነበር አብርሽም ወደ ጤንነቱ ተመልሶ እንኳን ደስ አላችሁ እንኳን ደስ አለን አላልኳችሁም አልተመቸኝም ለዛ ነው ቤተሰቦቼና ግን ያው በጣም ደስ ብሎኛል እናንተም በጣም ደስ እንዳላችሁ እየነገራችሁ ነበር ለዛም ደግሞ ተመስገን እንኳን አብርሽ ወደ ቀድሞው ነገሩ ተመለሰ ማለት ፈልጋለሁ በነገራችን ላይ ቤተሰቦቻችን በጣም ደስ ያለኝ ነገር ደግሞ እንትን ነው ማለት ወደ ራሱ እንደሚመለስ ሁላችንም እናቅ ነበር ግን ይሄ ባጭር ጊዜ መሆኑ ደግሞ በጣም ደስታችንን እጥፍ አደረገውና እናንተም በዚሁ አጋጣሚ ከረፈደም ቢሆን ከቆየ በኋላም ቢሆን አብርሽ እንዲህ በጤንነቱ ቆሞ ልክ እንደበፊቱ ማውራት መሳቅ መጫወት መናገር ብዙ ነገር ማድረግ ስለቻለ በጣም ደስ ብሎኛል እና ቤተሰቦቼ እንኳን ደስ አላችሁ ማለት በድጋሚ ፈልጋለሁ እንግዲህ ደግሞ የማያልቅባቸው ማለት ይቅርታ ትርጉም ያልገባቸው የማይገባቸው ወደፊትም አሁንም የማይገባቸው ወደፊትም የማይገባቸው ሰዎች ያው ትናንትና እንደተመለከታችሁት ብዙዬና አብርሽን ይቅርታ ሲሉ ነበር አንዳንዴ እኔ ይቅርታ ትርጉም ራሱ እነሱ ጋር ቫልዩ ለስ ነው ብዬ ነው ማስበው ማለት ትርጉም የለውም ይቅርታ እነሱ ጋር ትርጉም የለውም አንድ ሰው ይቅርታ ሲጠይቅ ጥፋቱ
አምኖ ነው አይደለ እነሱ አሁን ይቅርታ ሲጠይቁ የነበረው ወይ በደፈናው ነው እንደዚህ ይቅርታ የሚያደርጉበት ምክንያት እንኳን አልተናገሩም ማለት እችላለሁ ምክንያቱም ሰልችቶናል ጭቅጭቅ ምናምን እያሉ ነበር ሲሉ የነበረው ጭቅጭቁ ነው የሰለቻቸው ወይስ አብርሽ እንደዚህ መሆን እነሱ መሆናቸው ታውቋቸው ነው ወይስ እንዴት ነው ለኔ ግልጽ አይደለምና አንድ ሰው ልጅ ይቅርታ የሚጠይቀው ጥፋቱ ገብቶት ያደረገው ነገር ትክክል እንዳልሆነ ሲገባው ትክክለኛ ይቅርታ ይጠይቃል ዳግመኛ ላለመሳሳት ዳግመኛ ላለማድረግ ያንን ነገር ከዚህ በፊት ያደረገው ነገር ደግሞ ላለማድረግ ይቅርታ ይጠይቃል ግን እነሱ ከዚህም በፊት በነበሩ ጊዜያቶች ይቅርታ ይጠይቁ ነበር ጠይቀው ያቃሉ ሩታ በጣም ብዙ ጊዜ ይቅርታ ጠይቃ ግን ከይቅርታው በኋላ ከባድ ሴራ ነው ይዛ የምትመጣውና ዛሬም የታየኛ ነው ነገ ሌላ ሴራ ሌላ ነገር ይዛ እንደምትመጣ እርግጠኛ ነኝ ወይም ደግሞ ካልሆነም ደግሞ ሌላ ሴራ ወይም ደግሞ ሌላ ነገር ከሌላት እንኳን አብርሽ እንደዚህ የሆነበት ምክንያት እንዳይታወቅባት አድበስብሳ ነገሩን ለማለፍ በቃ እንደዛ አይነት ሐሳቤ ነው በነገራችን ላይ ሩታ በጣም ብልጥ ነችና በጣም ነው የገረመኝ ይቅርታ ስትጠይቀው ይቅርታው መቀበል የለባችሁም ብዙዬና አብርሽ ምክንያቱም ከዚህ በፊት ስታብጠለጥልሽ ብዙ ያንቺን ብትሆኚ እንደ ቤተሰብ እንደ ባለህት እንደ ታላቅ እንደ ማካሪ እንደ አንድ ሴት ሰው እንኳን ኖርማል ቤተሰብ ግንኙነት እንኳን ባይኖር ሰው ልጅ ኖርማሊ እንኳን ሊከበር ይገባል ግን እሷ አብራችሁ አሪፍ ጊዜ እንዳሳለፋችሁ ሰው ቀርቶ ጭራሽ እንደ አንድ ቀንም አይታሽ እንደማታቅሰው ነው እዛ ጋር ስታብጠለጥልሽ የነበረው ዲስሪስፔክት ስታደርግሽ የነበረውና አንተም ደግሞ ኤፋን ብትሆን ደግሞ ገና ለገና ማለት እንጃ ምን እንዳደረገች ምን እንደከፈለች የቱን ያህል ክፍያ ቤተሰቦችህን እንደቀየርክ ባይገባኝም ግን ከሩታ ጋር ተደርበ ብዙዬ ስታብጠለጥላክ የእህትነቷን ቀርቶ የታላቅነቷን ክብር እንኳን ሳትሰጣት ዛሬ ላይ ከመሬት ተነስታ ይቅርታ እንጠይቅ ማለታችሁ ለኔ ተገቢ አይደለም ልክም አይደላችሁም ምክንያቱም እናንተ ወንጀለኛ ናችሁ ብዙዬና አብርሽ አንተ መበቀል ወይም ደግሞ በህግ ማሳሰር ወይም መጉዳት ስለማይፈልጉ ነው እንጂ እናንተ እንዳደረጋችሁት እናንተ ባደረጋችሁት ልክ እጥፍ መመለስ ቢፈልጉ አይደለም አጠገባቸው ቆማችሁ ይቅርታ ልጠይቁ ቀርቶ እንዴት ልበላችሁ ምንም በቃ ይሁን ሰዎች ነበራችሁ ግን ያው አንዳንዴ ምን ያደርጋል እነሱ ግን እንደናንተ አይነት ሰዎች አይደሉም ከናንተ የተሻላችሁ ሆኖ የነሱ ጥሩነት ማሳየት ስለሚፈልጉ ነው ግን ጥሩነት እንዳለ ሆኖ አብርሽ ግን እንደዚህ የሆነበት ምክንያት ሁሉም ሰው ማወቅ አለበት አይደለም ብዙዬ እኛ ራሱ አብርሽ በምን ምክንያት እንደዚህ እንዳደረጋችሁት እንዳፈዘዛችሁት እንዳደነዛችሁት ማወቅ እንፈልጋለን እናንተ ጤነኛ ነው ስትሉ ነበር ሲቀጥል ደግሞ ሄርሚ ያለ ስራ ሰጣችኋታል ባላደረገችው ነገር አደረገች ተብሎ ስም ተሰጥቷታልና ያንን ስሟን በምን መልኩ ነው የምታጸዱላት ይቅርታ ልትጠይቋት ይገባል ሄርሚ ምክንያቱም ስሟን እንደዚህ በአደባባይ ያበላሻችሁባት ባሎልችበት እንድትል ያደረጋችኋት ሌላው አልፎ እንኳን በአብርሽ አፍ ብዙ ነገር ያደረጋችኋት ሄርሚ ያለችና ሄርሚንም ይቅርታ መጠየቅ አለባችሁ ምክንያቱም እሷ ለአብርሽ ወደ ጤንነቱ እናንተ ጤነኛ ነው ብላችሁ እንደታመመ እንደዛው እንዲቀመጥ ለማድረግ ወይም ብዙዬ ጋር ሄዶ ብዙዬ በስንት መከራ ወስደው እንኳን እንዳይቀመጥ ስታደርጉ እሷ ነች ሄርሚ ነች ከናንተ እጅ ፍልቅቅ አድርጋ ዛሬ አብርሽ በጤንነቱ ቆሞ እንደዚህ እንዲያወራ እንደዚህ ይቅርታ እንድትጠይቁት ያደረገችው ሄርሚ ነችና በቃ ሄርሚን ይቅርታ መጠየቅ አለባችሁ ይቅርታ እንኳን ከጠየቃችሁ እናንተ ግን የእውነት ይቅርታ አይደለም የጠየቃችሁ ነገ የበለጠ ነገር ነው ይዛችሁ የምትመጡት እናቃለን ግን ያም ቢሆን ደግሞ ሄርሚ ስም ያጠፋችሁትን የሄርሚን ነገር ያበላሻችሁባትን እያንዳንዱን ነገር ይሄን ነገር አድርገንሻል ያለ ስምሽ ሰተንሻል በቃ ሁሉንም ነገር ያደረግነው አንቺን ለማናደድ ነውና ይሄ ማናደዳችን ደግሞ ክፋታችን መጥፎነታችን ገብቶን ነው ብላችሁ ይቅርታ እንድትጠይቋት እንፈልጋለን እውነት ነች ብዘገይ መውጣቱ አይቀርም ያንን ነው የተመለከትነውና የቱንም ያህል እናንተ ሄርሚን ለመጉዳት ሄርሚን ከአብርሽ ለመለያየት ያደረጋችሁ ሴራ አልሳካ ሲላችሁ ዛሬ አብርሽንና ብዙዬን ይቅርታ ለመጠየቅ መጣችሁ ይሄን ነገር ደግሞ የእውነት እናንተ ይቅርታ መጠየቅ ከፈለጋችሁ ከዚህ በፊት ይቅርታ ጠይቃችኋልና ለእናንተ ይቅርታ ቫልዩ የለውም
ትርጉም የለውም ለእናንተ ይቅርታና ያበላሻችሁትን ነገር ማስተካከል አለባችሁ። አብርሽም ብትሆን ደግሞ አንተ ከተደረገብህ ይልቅ የተደረገልህ ይበልጣል ብዬ ነው ማስበው። ምክንያቱም አንተን ወደ ኋላ ለመጎተት ለመጣል ያንተን ነገር ለማበላሸት የሚተጉ ሰዎች ቢኖሩ ፈጣሪ ደግሞ ያንን ነገር አይቶ ዛሬ ላይ ረጅም ጊዜ ሳይወስድብህ በአጭር ጊዜ ጤንነትን ፈጣሪ መልሶልሃልና ይሁን ሊያስተምርህ የፈለገው ነገር ያለ ይመስለኛል። በእውነት ለመናገር ሄርሚ በጣም ንጹህ፣ ጎበዝ፣ ጠንካራ፣ ሰው አክባሪ፣ ሰው ወዳጅ እና እንዴት ብዬ መናገር እንዳለብኝ እንኳን ስለ ሄርሚ አላውቅም። ግን ሄርሚ ማለት እንዴት ልበላ ሁሉም ሰው የሚፈልጋት አይነት በቃ ለወንድሜ የወንድሜ በሆነች የሚላት ሴት ነችና አሁን ሄርሚን ስትጠራጥራት ሄርሚ አንቺስ የት ነው የወሰድሽኝ ምናምን ስትላት ለነሱ ይሄ ደስታቸው ነው። እዚህ ባልካ ቁጥር ለነሱ ይሄ ደስታቸው ነው። ምክንያቱም አንተንና ሄርሚን የመለያየት እቅድ ነው ያላቸው። አንተ ከሄርሚ ጋር እንዳትሆን ነው ፍላጎታቸው እንጂ ሩታ የትኛው ጥሩ ስነ ምግባር ኖሯት ወይም ደግሞ አሁን አንተ ከሄርሚ ተለያይተ እንዳለችው ከልጃችንን በጋራ እናሳድግ እንዳለችው አብራችሁ አታሳድጉ። ሩታ ጥሩ ነገር የላትም። ጥሩ ነገር ቢኖራ ከዚህ በፊት የነበሩትን እድሎቿን ተጠቅማ አንተን የራሷ ታደርግ ነበር። ነገር ግን ሄርሚ ከኋላዋ መታ በብዙ ነገር ስለበለጠቻት በስነ ስርዓት ሰው በማክበር እስኪ ይዋት አሁን ብዙዬን የምታወራበት መንገድ የአብርሽን ቤተሰቦች የምታወራበት መንገድ ሁሉ ነገሯ ስለሚበልጥ እሷ ደግሞ መበለጥን ስለማትፈልግ ያንን ነው እያንጸባረቀች ያለው። ከዛ አሁን ሄርሚ የዛኔም ቢሆን ልታቅ የሚገባው ሄርሚ ንጹህ ሴት ነች፣ ጎበዝ ነች፣ ላንተም ለቤተሰቧም ክብር ያላት ነች። አብርሽ ደግሞ ስጦታ የሚሰጥህን ሳይሆን መምረጥ ያለብህ የሚያከብርህን ቤተሰብህን የሚወድ በቃ ላንተ ክብር የሚጠነቀቅልህን ሰው ነው መምረጥ ያለብህ። ያቺ ሴት ደግሞ ሄርሚ ነች እንጂ ሩታ ልትሆን በፍጹም አትችልም። ሩታ የልጅ እናት እንጂ ከዚህ በኋላ ሚስትህ ልትሆን አይገባም። ኤፍሬም የሚልህንም በፍጹም አትስማው። እዛ ጋር ከዚህ በፊት ከሁለት ቀን በፊት ከትናንት ወዲያ የተለቀቁት ቪዲዮዎች ላይ ጠይቋቸው እንኳን እኔ እንደዚህ ሆንኩት በምን ምክንያት ነው የሚጠይቃቸውና የሚመልሱት መልስ አይገናኝም። የሚጠይቃቸው ሌላ እነሱ የሚመልሱት ሌላ። ያ ማለት የሆነ እንዲታወቀባቸው የማይፈልጉት ሁሉ ጊዜ ደግሞ እነሱ ጥሩነታቸውን አጉልቶ ማሳየት ነው የሚፈልጉትና እንዴት ነው በየትኛው መንገድ ነው በየትኛው መስፈርት ነው አብርሽ እንዳልታመመ ያልገባቸው? እንዲህ አብርሽ ድንገት እንኳን መጥቶ እንዳለችው ይቅርታ ተጸጽቻለሁ ወደ አንቺ መምጣት እፈልጋለሁ ብሏት ወደሷ እንኳን ሲሄድ ወደ ሩታ እንኳን ሲሄድ ለምን አለይ ብላ ጊዜ ወስዳ ራሷን መጠየቅ ነበረባት። እንዴት በድንገት ከመሬት ተነስቶ ይሄ ልጅ ይቅርታ ሊጠይቀኝ ይገባል ብላ ልትጠይቅ ራሷን ይገባ ነበር። የእውነት እንደታመመ እንኳን ባይገባት ከመሬት ተነስቶ አንድ ሰው መኪና መንዳት፣ ስራ አለመስራት፣ ይሄ የለከለት ተግባሩን ማቆም በራሱ የሆነ ሰው የሆነ ነገር እንደጎደለበት ሊገባት ይገባል። አስባበት እንደ ህፃን ልጅ የሆነ ካፌ የሆነ ቦታ ወስዳ ቁጭ በል ስትለው የነበረችውን ሰው ዛሬ ላይ ተሽሎት መጥቶ ቆሞ እንደዚህ የሆንኩበት ምክንያት ንገሪኝ ሲል እኔ አላቅም ጤነኛ ነበርክ የሆነ ትንሽዬ ድብርት ወይም የሆነ ነገር ነው ያጋጠመ ብለሽ ስትናገሪ አታፍሪ? ይሄ ልክ ነው? እኔ አንዳንዴ ሁሉንም ሰው ማለት ነው አሁን አንቺ እስከዛሬ ስታሸንፊ ስትሸውጂ ወይም ደግሞ ይሄ በሴራሽ አሪፍ ስለሆንሽ ሁሉንም ሰው ልትሸውጂ እንደምትሸውጂ ማሰብ የለብሽም። አሸውጂንም የሆነ ነገር ያደረግሽበት ነገር አለ። ያንን ያደረግሽበትን ነገር በቀጥታ ንገሪውና ይቅርታ ካደረገልሽ ይቅርታ አደረገልሽ፣ ካላደረገልሽ እንኳን በጣም መጥፎና ክፉ ሴት እንደሆንሽ ማወቅ አለበት። ኤፋን ብትሆን አንተ ያደረከውን ነገር እያንዳንዱ ነገር ተናግረህ አንተ ለቤተሰቡ ማትጠቅም ለወንድም አቅም ጉልበት የሆነ ብርታት ማለት መጥፎ ነገር ውስጥ በገባ ሰዓት እማትሆን ለገንዘብ የምትገዛ ወንድም መሆንህን ማወቅ አለበት። አሁን እናንተ በይቅርታ አድብስብሳችሁ ምንም ነገር እንዳይታወቅባችሁ ነው የምታደርጉት አይደለ? ነገር ግን ይሄ ልጅ እንደዚህ ብላችሁ ብትጠይቁትም ይቅርታ ብትጠይቁትም የሆነውን ነገር ግን ማወቅ ይፈልጋል። እንዴት ሳያቅ በደፈነው ይቅርታ ሊያደርግላችሁ ይችላል? አያደርግላችሁም። እና ማድረግ ያለባችሁ ያ ነው። ደግሞ በቃ ይሄ ተንኮል ብስኪ ይብቃችሁ። በቃ
ንብረት ነው አይደለ? አይ መማር ያለብህ ነገር እንኳን ኤፍሬም ያለ ይመስለኛል። ምክንያቱም እስከዛሬ አሁን አብርሽን አደንዝዘህ አፍዝዘህ አስቀመጥከው። ከዛ የሱን ንብረት ማንቀሳቀስ ጀመርክ፣ ስራውንም መኪናውንም መንዳት ጀመርክ። አሁን እሺ ወደ ጤንነቱ ሲመለስ መኪናውን ወሰደብህ። እንዲህ ነው ህይወትም እንደዚህ ነች። መኪናውን ወሰደብህ። እሺ አሁን ምን ልትነዳ ነው? የሰው ወርቅ አያደምቅ የሚባለው እዚህ ጋር ነው። የሰው ስለሆነ እናንተ የመሰላችሁ እናንተ ከራሳችሁ ድብቅ አድርጋችሁ ራሳችሁ ይዛችሁ እንደዛው እንደታመመ ልታስቀምጡት፣ ከዛ አንተም ንብረቱን እንደፈለግ ትጠቀማለህ። ሩታም ደግሞ ከሄርሚን ለይታው ሄርሚን ተበቅላ የበላይ ሆና መርጦኛል ሁሌ ሳይመርጣት ጤነኛ ሳይሆን ጤነኛ ነው እያለች እሷን ሳይመርጣት ሳይፈልጋ ከሷ ጋር መኖር ሳይመርጥ በፍቅር ሳታሸንፈው በተንኮል በሴራ የራሷ አርጋ እንድታስቀምጠው ነበር። ነገር ግን እድሜ ለሜሮና ለዳኒ ከናንተ እጅ እንዴ አብርሽ እኮ እንደዚህ ወደ ጤናው እንዲመለስ አይጥና ድመት ተጫውቶ ነው እኮ አይደለ ወደ ጤንነቱ የተመለሰው። ምንም ቢሆን ደግሞ አብርሽ ሊገባህና ልታውቅ የሚገባው ነገር አንድ እውነት ዛሬ ላይ እንደዚህ በጤና ለመቆምህ ዋነኛ ምክንያት ሄርሚ ነች። ከፈጣሪ በታች ሄርሚ ነች። ምክንያቱም እሷ ለተወሰነ ቀናት ከነሱ ነጥቃ የሆነ ቦታ ይዛ ሄዳ ሪላክስ ባታደርግ ኖሮ ከዛም ደግሞ ወደ ቤተሰብ እንድትሄድ ይሄ ሁሉ ዋጋ ባትከፍልልህ ከብዙዬ ጋር ሆነ ዛሬ እዚህ ላይ አትቆምም ነበረ። ሄርሚ በፍጹም በየትኛውም መንገድ ላንተ እንደዚህ መሆን የምትጥር ሴት አይደለችም። ሄርሚን ሩታና ኤፍሬም ሲያንጓጥጧት ብዙ ነገር ሲያደርጓት ከፍ ዝቅ ሲያደርጓት እሷን የማይመጥን ነገር ሲያደርጉ ሲሰድቧት እንኳን ያ ነገር አይታወቃትም ነበረ። እሷን የሚያሳስባት የሚያስጨንቃት ያንተ ጤንነት ያንተ እንደዚህ መሆን ሩታና ኤፍሬም ባሉ መንቀሳቀሱ ነበረ ሳናት የነበረው። ስለዚህ እንደዚህ ስትሆንልህ የነበረችን ሴት እንደዚህ ስታደርግልህ የነበረችው በዋነኛ ምክንያት ደግሞ ዛሬ ወደ ጤንነት እንድትመለስ ምክንያት የሆነች ሴትን አንቺስ የት ነው የወሰድሽኝ? የት ነበር ያቆየሽኝ? ልትላት አይገባም። እንደውም ልታመሰግናት ነው የሚገባው አብርሽ። የእውነት እና ሄርሚን የመሰለች ስለተሰጠች ራሱ ፈጣሪ ልታመሰግን። ምክንያቱም አንተ በታመምክበት እንደዛ በሆንክበት እንደምትወዳት እንደምታከብራት የምታቅ ሴት ምንም በማታቀብበት ረጅም ጊዜ አንተ ጋር የቆየ ስጦታዋን አውልቃ ሰዓቱን አውልቃ እንጂ ይሄ ነገር አያስፈልግም ስጦታ ተብላ ተሰጣ። እኔ በጣም ነው የምገርመው። ሄርሚ ቀለበቷን አውልቀው ሰጥተዋት ያ ሁሉ ምንም አይመስላትም ነበረ። ያ ሁሉ ካንተ አይበልጥባትም ነበረ። ለአንተ ብዙ ዋጋ ከፍላለችና እንደዚች አይነትን ሴት ከነሩታ ጋር ደምረሃት እንደዚህ ለመሆኔ አንቺም ተጠያቂ ነሽ ልትላት አይገባም። ምክንያቱም ለሷ ይሄ አይገባትም። ብዙ ነገር ብዙ ዋጋ ከፍላለሃለችና ያለፈው አልፏል። አሁንም ቢሆን ለኔ እንደሚመስለኝ ሄርሚን በቃ ይቅርታ እንዲጠይቋት ማድረግ አለበት። በቃ እንደዛ ሲሆኑለት የነበረው ነገር እነሱ ስላልተሳካላቸው አሁንም ቢሆን ያ ነገር ያደረጉት ነገር አንተን ያደረጉት ነገር እንዳይታወቅባቸው ፈልገው ዛሬ ይቅርታ አንተን ጠየቁህ አይደለ? አንተን ብቻ ሳይሆን በትክክል ያደረጉትን ነገር ተናግረው እንዲህ ነበረ በቃ ያ ነገር ደግሞ ትክክል አይደለም ብለው ተናግረው ሄርሚንም ይቅርታ ጠይቀው ነው የምንፈልገው እንጂ እንዲሁ አደባብሰውት ይቅርታ ይሄ ነገር ሰልችቶናል። ሰልችቶታል። እናንተ ነገር መቼም አይሰላቻችሁም። ነገ ደግሞ ሌላ ነገር እንዲዛችሁ እንደምትመጡ ምንም ጥርጥር የለንም። ነገር ግን ይቺ ልጅ ሄርሚ ባልሆነችበት ባላደረገችበት እንድትጠረጠር ዋጋ እንድትከፍል ሞራሏንም ብዙ ነገሯንም ጎርታችሁታልና ያንን ነገር ደግሞ ማስተካከል አለባችሁ። አይጠቅምም። በቃ ከእንደዚህ አይነት ነገር ደግሞ ከእንደዚህ ሴራ መፎካከር መበቃቀል በቃ ይብቃችሁና እስኪ ጥሩነትን ደግሞ እዩት። ይሄ ምንድነው አንዳንዴ እኮ ነገሮችን ትውት አድርጎ ጥሩ ሰው እንደሆናችሁ ማሳየት ከዛ ጥሩነታችሁን አይተው እንዲማሩ አድርጓቸው እንጂ እናቃለን እኮ ብዙዬንም ቢሆን እኮ ስንት ነገር ስታደርጓት ነበር አይደለ? እንደ ታላቅ ምንም ነገር አንተ እንደ እህት እኮ አላከበርካትም። ብዙ ነገር ስታወራት ዲስሪስፔክት ስታደርጋት ነበር የነበረውና ዞሮ ዞሮ ያለፈን ነገር አንስቶ እንደዚህ ነገር ግን ማወቅ አለባችሁ። ያለፈ ነገር ቢሆንም ያደረጋችሁት ነገር ማወቅ አለባችሁ እንጂ ተንኮላችሁን በቃ ይቅርታ ስትጠይቁ ይቅርታ ይሏችኋል። ከዛ ደግሞ ነገ የበለጠ ሴራ ምናምን በህይወት እኮ ነው የመጣችሁት እንዴ።
ምንድነው እንደ ህፃን ልጅ እንደፈለጋችሁ ስታሽከረክሩት እንዳሸንጉልሽ ስታደርጉት ቆይታችሁ ዛሬ መታችሁ ይቅርታ ስለጠየቃችሁ ይቅርታ ሊደረግላችሁ አይገባም። በትክክል ያደረጋችሁትን ነገር ተናግራችሁ እንግዲህ ይቅርታ ከተደረገላችሁ ቤተሰቦች በጣም ስለተናደርኩኝ ምክንያቱም እነሱ ዛሬ ይቅርታ ይጠይቃሉ ነገ ደግሞ የለመደ አፋቸውን ስለሚከፍቱ የለመደ ነገራቸውን ስለሚያደርጉ ቢያንስ እንኳን መናገር አለብን ይሄ ነገር ልክ አይደለም ማለት መቻል አለብንና ይሄን